እድል ያልሰጠኝ ከድሩ ዳኛ ሻምበል ጋር በአግባቡ ስለምንተዋወቅ ነው። አወጣጡንም አመጣጡንም አውቀዋል። አመጣጡን ላሳይ። በድራችን ዳኛ ላይ ተቃውሞ ተነሳባት በቀድሞዋ። ምን ነው ቢባል እሷ ወገንተኛና ዘረኛ ነች። ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው። ዘይትና ስኳር ሲመጣ ለምታቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ። ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን። ታዲያ የዱላ ቅብብል ማለት ያረለም። አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ። ሻምበል ማን ያዟል? ያስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎርጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥነው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጥናቴን ጨርሼ በጊዜው ስብሰባው ላይ ተገኘው። አቶ ደስታ ጥናትህን ጨረስከው? ጀርባውን አጠናው? አዎ በሚገባ። እሺ እጅ ከምን አሉኝ። አረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው።